ሁሌ ማታ ማታ መብራት የሚጠፋው? ይኸውና 4 ሰዓት ሲሆን መብራት ይጠፋል። ይኸው ሄጄማ መጠየቅ አለብኝ። ሰላም አባት፣ አንተ ነህ መብራቱን የምታበረው የምታጠፋው ሰው አይደል? አዎ ነኝ። ምን ልታዝዝ? ቆይ ምን አድርጉ ነው የምትለን? መብራቱን በማጥፋት ምን ታገኛለህ? ቆይ ተረጋጋና ላስረዳ። ይሄን ሰውዬ ተመልከተው። ቀኑን ሙሉ ስልኩ ላይ ተጥዶ ነው የሚውለው። ዓለም ላይ ምንም ነገር ሊያስደስቱ አይችልም። ዝም ብሎ ዲፕሬሽን ውስጥ እንደገባ ነው። ምንም ነገር ሊያስደስቱ አይችልም። እና ምን ያገናኘዋል? ዓለም ላይ ከአንድ ነገር ውጪ ምንም ነገር ሊያስደስቱ አይችልም። ይሄን ሰውዬ ቆይ ላሳየ። እንዴ መብራት ጠፋ? ዝም ብለህ ተመልከት። መብራት መጣ። ታዲያ ተደስቶ የማያውቀውን የኢትዮጵያን ሕዝብ ለማስደሰት ምንም ያስደስት ነገር አለ? አባዬ ኧረ በጣም ደብሮኛል። ስልክህን ስጠኝ እስኪ ቲክቶክ ልይ። ለምን ፈለክ ደግሞ? በኋላ ለአንዱ እንዳትደውል። ኧረ አባዬ ትልቅ ሰው እኮ ነኝ። እኔ ግን ተናግሬያለሁ። በኋላ ምንድነው ይሄ ሁሉ ብሬትነስ? ወዲያ ማዶ ሄዶ ዲቡን ነቀነቀው፣ ሲወርድ ወረደና ሲመለስ ጨነቀው ይሏል። ከአሜሪካ ጋር ምን ብትደራደር ምን ብትወያይ ዓለምና የጋራ ጉዳዮቻቸው ዙሪያ ከቻይናው ፕሬዚደንት ሺ ጂንፒንግ ጋር ከመጋቢት 30 አባዬ ቆይ ምንድነው የምታየው? ምን ነው? ምን ሆነብህ? ዜና ብቻ እኮ ነው የሚመጣው። ድሮም የዘንድሮ ልጅ አምጦ እባክህ። እንዴ የወይዘሮ አስካለች ልጅ ያገባች? ነይ ነይማ የኔ አይናማ ጎንደር አይናማ የኔ አይናማ። ኧረ አባዬ ምን ሰርግ ነው ይሄ? እኮ ኤአይ ነው አባዬ፣ ኤአይ ነው። ምን ሆነሃል አንተ? ምንድን ነው? አይ አትክፈችው። ለምን? እንዲሁ ነው በቃ ተው። የታለ ሀሴጣን? ምንድን ነው? ይኸው ልጅሽ ልጄን ደበደበዋ። ወይኔማ እየገደለችኝ። ወይኔ አለቀልኝ በቃ። ማ የኔ ልጅ አንቺ ልጅ ደበደበ? አዎ ባይኔ በብረቱ እያየሁት። በቃ ታዲያ ምንድን ነው? ልጆች አለሉ እንዴ? ልጅ ደግሞ ይጣላል። ምን ደበደበው እኮ ነው እያልኩሽ ያለሁት። ታዲያ እዚህ የመጣሽው ልትደበድቢው ነው? አዋ ታዲያ ይኸው እስኪ ልጄን ይኸውልሽ፣ ልጄን ራሴ ቀጠዋለሁ። ሌላ ሰው ግን ማንም ሊነኩ አይችልም። ምን ማየረን እየተከራከረች ነው? ታዲያ ልጄን ደብድቦት ዝም ብዬ ነው ሄድልሽ ነው? ሌላ ዱላ እንዲከተለሽ ካልፈለግሽ አዎ። አሃ እናትና ልጅ አንድ ናቸዋ። ባሌ ሲመጣ እነግረዋለሁ፣ ይመጣልሻል። ወይ እንደው እኮ ነበር ጥዱ አፈር ከደም ያበላልሻለሁ። ሰጋቱራ ሁላ እማዬ እንዴት እንዴ በለው። በዚህ አይነትማ ማንንም አይነካኝም። እሱ ብቻ አይደለም ደግሞ አንቺ ነው ቆመሽ ታያለሽ። ሴትዮ ባሌን አላወቅሽም መሰለኝ። ኮማንደር እኮ ነው፣ ድንቄም ኮማንደር። ያን እንደሚያከል ቦርጭ ይዞ ዝም በይ በቃ አንቺ። ኧረ አንቺው ዝም በይ፣ ቤቴ ድረስ መጥተሽ ዝም በይ። ለማንኛውም ከሰማሽ ስሚ፣ ልጅሽ ልጄ ጋር ድጋሚ ድርሽ እንዳይ። ቢደርስስ ምን ልታመጪ? እንደውም ምን ነው የምመታው? ተናግሬያለሁ እንግዲህ። አልተሰማኝም። ተናግሬያለሁ። ናንተ አልተሰማኝም። ወይዬውልሽ አልተሰማኝም በለው። እማዬ አንጀቴን ያራሱ አበደች እኮ። አንተ ቆሻሻ በተከበርኩበት ሰፈር ምንድነው? በሰላም በኖርኩበት ሰፈር ከጎረቤት እያጣላሽ ልኛለብ እንዴ? ዝም በይ ዋጣ አድርጋት አንተ አሰጃ። በደንብ ወልውለው አንተ አሞ። እሺ እሷ ጋር ሳትወለውል አለፍካት። የቱ ጋር? እሱ ጋር። እዚህ አይደለም፣ ትንሽ ወደ ጎን። አሁንም ትንሽ ወደ ጎን። አሁንም ወደ ጎን። አሁንስ? አይ አለፍከው። ተመለስ። አሁንም ተመለስ። አረ ወይኔ አንተ ልጅ ለትንሽ እኮ ነው የምታልፈው። ከዚህ ጋር አይታይም እኮ። እሺ ትንሽ ጠጋ። ይኸው። አይ ወይ እሱ ጋር መጥቼ ነው። አረ ደርሰህበታል። ትንሽ ብቻ ወደ ጎን። ይኸውልህ ትንሽ ብቻ ወደ ቀኝ ጠጋና ወደ ላይ ጥንት ከፍ አድርገው። ይኸው አለፍከው። ትንሽ ዝቅ። ወይ እንደሱ አይደለም፣ ወደ አንተ ወረድና ወደ ጎን ጠጋ አድርገው። እንደሱ አይደለም፣ በአንተ በኩል ትንሽ ወደ ደቡብና ወደ ምዕራብ ጠጋ አድርገው። ይኸው ምዕራብ እሱ ነው። አንተ አህያ። ቆይ እሺ እኔ ላሳይክ። እኔ ያሳየዋለሁ። ገልቱ ሁላ። ቆይ ቤቱ ጋር ነው እየመጣችሁ ያላችሁ? ትሬን ማይ ብቻ ነበር እንዴ? ነበር ነው። እሱን ተው። አሁን ትንሽ ርቃል፣ ወደ ላይ ተመለስ። ይኸው። አይ ሲጀመር እንደሱ አይደለም። አረ ሰው ቤቱ ጋር ነው የሚገባው። ይኸው ዝም ብለህ በግምት ወልውለው ታገኘዋለህ። ስርዓት የሌለሽ። ደርሰህበታል። ልጄ ትንሽ ጠጋ ብቻ። የምን መድረስ ነው? ገና አይደል እንዴ? ተዋት ልጄ። ወደ ቀኝ አድርገው። የምን ቀኝ ነው? ወደ ግራ ነው እንጂ። አረ ወደ ምዕራብ ነው። ትንሽ ነው ይቀርብ። እዝራ ትንሽ ብቻ። እዝራ ወደ ጋር። በቃችሁ። በቃ ይበቃል። አሁንስ እሺ ነካውት። ኦይ በቃ እንደው ምን ይወለውላል? ምን እዚህ ና ተመልከት። እናንተ እውነትም ከዚህ ጋር አይታይም። የቱ ጋር ነበር የነበረው? እሱ ጋር ነው። ትንሽ ጠጋ ብለሽ። አይደለም ትንሽ ወደ ላይ። አዎ ትንሽ
አንተ ልጅ ተው፣ ስልኩ ቻርጀር ያርጋ። አባዬ አሁን ይመጣል። ምን አገባሽ ታዲያ? ደግሞ አንቺ እየተጠቀምሽ ነበር። እኔማ በጊዜ ያስቀመጥኩታ። በቃ እንኳን አያገባሽም። የምን ድምፅ ነው? ሰው መጣ እንዴ? አባዬ መጣ። ወይኔ ውይ የኔ ነገር ስልኩን ቻርጀር ላይ አድርጌ ነው የወጣሁት። አዎ እኔማ የታደረኩት ብዬ መደንገጤ። መቼም እስካሁን ይሞላል እንዴ? ምን ሆኖ ነው እንደዚህ የሚያቃጥለው? 8 ነው የሚለው። ምን ማለት ነው 8? ሚጣ ስልኬ ነክቻል እንዴ? ኧረ እኔ አይደለሁም። እኔ ራሴን ስልኬ የተጠቀምኩ ነበር። እዝራ አንተ ነህ? ምን ሆነ? ምንም አላደረገም። ቻርጀር መብራት ጠፍቶ ነበር፣ ለዛ ይሆናል። ታዲያ ምንስ ቢሆን መጀመሪያ የነበረው የት ሄደ? 15 ነበር እኮ ሶታ። እንትን ነው ይመጣል እኮ ቻርጀር፣ መብራት ሲጠፋ ያለውንም ይወስዷል። ኧረ እንደዛ አያደርግም። አፍሽን ዝጋ እንጂ። ተው እንጂ እንደዛ ያደርጋል እንዴ? አዎ ወይም ቻርጀሩ ተበላሽቶ ይሆናል። ኧረ አዲስ ነው። በቃ የስልኩ ቻርጀር መቀበያው ተበላሽቶ ይሆናል። እሱም ንጹህ ነው፣ ምንም አይሆንም። ከማከፋፊያው ይሆናል። በቃ አዲስ ነው፣ ወርም አልሞላው። ቆይ ማከፋፊያው የሚበላሽ መጀመሪያ የነበረው እሱ የት ሄደ እኮ ነው ጥያቄ። እንትን ነው እሱ አባዬ። ምን መሰለህ? ቆይ ስልኩን ስጠኝ። የውልህ ምን መሰለህ? ወይ ሚጣ እማዬ የጠራችሽ ነው። አልጠራችኝም፣ አትዋሽ። የሰማሁትን ነው እንግዲህ። እማዬ ዝም ስትባል እንዴት እንደምትናደድ ታውቂያለሽ። የውልህ አባዬ ስልኩ ምን መሰለህ ችግሩ? ቻርጀሩን ወስዶ ወደ ባትሪ ድንጋዩ የሚያደርሰው ትራንስፖርተር ደክሟል። ያው ነዳጅም ስለተወደደ ምናምን። ምን? አይ ምንም። እና ትራንስፖርተሩ መቀየር አለበት። ስራው በቃ እሺ። ታዲያ አይ እንደዚህ በቀላሉ የሚሰራ ነገር አይደለም። ሰሪ ቤት መሄድ አለበት። አይ ስንት ብር ነው እሺ የሚሰራው? አሁን ያለውን ትራንስፖርተር ከማሰራት አዲስ ማስቀየር ስለሚሻል 1000 ብር እናስቀይረዋለን። በቃ እሺ ቶሎ አሰርተህና የምጠብቀው ስልክ አለኝ። እሺ አሰርቼው እመጣለሁ። እማዬ። አቤት። አሁን እኮ ጓደኛዬ ደውሎ እሁድ ልደቱን ያከብራልና እኔንም ና አለኝ። ጎሽ ሂዳ በቃ። ግን በጊዜ ወደ ቤት። እሱ አይደለም ችግሩ፣ ያው ሁሉም ልብሶች የቆዩ ናቸው። እናማ ልብስ ግዢልኝ። ሂዳ ተቆሻሻ። አረ ልጁ እንዴት የተበላሸው? ለሌላ ሰው ልደት ልብስ ግዢልኝ። አረ እማዬ በእናትሽ ዞር በልልኝ አንተ ልጅ ከፍቴ። እሺ በፈጣሪ ዞር በልልኝ። አረ እማዬ ስሞትልሽ ዞር በልልኝ አንተ የደላ ለሰው ልደት ለራሱ ቢሆን እሺ። ትሽ ሲጀመር እዚህ ቤት ለኔ አንድ ነገር ተደርጎልኝ አያውቅም። ቆይ አሁን ይኸው ያለኝን ልብስ ለብሼ ስሄድ ቤተሰቡም ሁሉም ሰው እንደ ዱርዬ ነው የሚል። ምን ለምን ሲባል ነው እንደ ዱርዬ የሚያው? ልብሴ ነዋ እንዳለ እኮ ጉልበቴ የተቀደደ ነው። ሁሉም ሰው በቃ የበቀሉ ልጅ ዱርዬ ነው የሚሉት። አከነሽና በቀሉ የኔ የበቀሉ ልጅ ዱርዬ። ተነስ አዘጋጅ፣ ልብስ ልንገዛ እንሄዳለን። እሺ በሉ ትችላለህ እዝራ። ግን ለጓደኛዬም ስጦታ ብንገዛ? አይ እሱን እንኳን አልችልም፣ ብር የለኝም። እሺ መቼም የበቀሉ ቤተሰብ ደሃ ናቸው። ልጁ ባዶ እጁን መጣ ነው የሚሉት። ይሁን። አረ ወይኔ አንተ፣ እኔ ከሰው በላይ አድርጋል እንዲያሳደኩ። አዎ እሱማ፣ ግን ሰው ይሃ አይታየውም። ችግር የለውም። እንደውም ማንም ሰው አይቶት የማያውቀው ስጦታ ነው ይዘህ የምትሄደው። አዎ እሺ። ቆይ እንደውም ይሄ ብቻማ አይደለም። ሄሎ ይኸው አንተ ሌላውን ታያለህ። ልጄ የደሃ ልጅ ተብሎ ስም ተሰጥቶታል። ስላንተ አላውቅም። እኔ ግን የበቀሉ ቤተሰብ ተቸገረ ሲባል መስማት አልፈልግም። እናም አሁን ለዚህ ልጅ ባጃጅ ወይ መኪና ነገር ይገዛለት። ባንበላ ስንራባ ስሜም አይጠፋም። አረ እማዬ አያስፈልግም። ዝም በል አንተ። በቃ ሌሎች ነገሮችንም እያየን እንጨምራለን። አረ በቀሉ እባክሽ በቃ እንውጣ። ምንድነው እንደዚህ መቻኮል? ስንት ሰዓት ነው ሙሽሮቹ የሚገቡት? እነሱማ ይረፍዳሉ፣ እኛ ግን በጊዜ መገኘት አለብን። በቃ እሺ ልብሴን ቀይሬ የመጣው። የምን ልብስ ነው የምትቀይሪው? እንዲሁ አትሄጂም እንዴ? እናንተ ደግሞ ሰርግ አይደል እንዴ? ከመጀመሪያው ነው ልብስ ቀይራ ሰርግ ቤት የምትሄደው? እንጃላት። ጫረች ሴትዮ ቆየች። እንደሷ ልክ እንዲ ተግብሮ አሳይ እንዲ እንግዲህ ትከሻ ይህን ነበር ስንሻ። አረ ምንድነው የነገር? አረፈድን እኮ። ለምንድነው በቀሉን ማጠሩልን? በቀሉ እኮ ነኝ። ምን? እንዴት ሆኖ? እንዲህ ቆንጆ ነሽ እንዴ? ከኔ አይደለም ባክሽ፣ ከጥበቡ ነው። ወይ ጉድ! እኔ እኮ እድሜ ልኬን ሳቅሽ አንድ ልብስ ብቻ ነበር ያለሽ። ባለቤቴ ነዋ ይኸው ከሻሎም ጥበብ ገዝቶ ምጥጥ። ከየት? ከሻሎም ጥበብ። ብታዩ ለሰርግ፣ ለምርቃት፣ ለብዙ ቦታዎች የምትለብሷቸውን ጥበቦች ይሸጣሉ፣ ያከራያሉ። ነጠሎች፣ ጋቢዎችን ራሱ ይሸጣሉ። እና ባለቤትሽ ለአንቺ ጥበብ ገዛልሽ። እና ታዲያ እናንተም ለመግዛትም ሆነ ለመከራየት ከፈለጋችሁ በአድራሻቸው ሽሮ ሜዳ አሴ የገበያ ማዕከል አንደኛ ላይ የሱቅ ቁጥር 20 ላይ ታገኟቸዋላችሁ። ስልክስ የላቸውም? ለመደወል በዚህ ስልክ ቁጥራቸው መደወል ትችላላችሁ። አሊያም ደግሞ ከታች በሚገኙ የቲክቶክ አካውንታቸው አናግሯቸው። እኔም አናግራቸዋለሁ። ለማንኛውም በቃ እንሂድ። ኧረ እኔ አልሄድም። እኔም አልሄድም። አንቺ እንደዚህ አምሮብሽ ማን ቡቱቶ ለብሶ ይሄዳል? ያልኩትን አልሰማችሁም እንዴ? ያከራያሉ አልኳችሁ እኮ። ኑ እንሂድ፣ አንከራይ። አንቺ እንሂድ እንዴ? አዎ እንሂድ። ዘንጠን ነው ሰርጉን የምንገባው። እማዬ ወይዘሮ በቀሉ ደወሉልሽ። ያው እማዬ አንስተዋለች። እንዴ
እንዴ አቢቲ አንተን እንዴ ለትያስካሉ የምትደውልላቸው? አዎ ለወይዘሮ በቀሉ አንተን እንዴ የምትደውልላቸው? አዎ በእናትህ እሷም ትችልበታለች ብለህ ነው። ያው ብዙ ሰው እንዲታረቁ ሞከረ አልተሳካም። አዎ ለምን እንደሆነ ግን እኮ ችግሩ ያንተ እናት ነች። ምን ማለት እንዴ? ሁሌ ማየን ታመናጭቃታለች፣ ትሰድባታለች። ከከከ ያንተስ እናት የማታረገው ነገር አለ እንዴ? እዝራ ያቺ ደንቆሮ ስልክ አነሳች። ይኸው ሰማህ አይደለ? ከወይዘሮ በቀሉ ነው ችግሩ። አቢቲ ስልኩ አልሰራ ብሎ ነው ወይስ ያቺ ሴጣን አታነሳም? አንተስ እየሰማህ ነው አይደል? ከአንተ እናት ነው ችግሩ ትለኛለህ ደግሞ። ግን ቆይ እንደዚህ የሚጠላሉ ከሆነ ለምንድን ነው የሚደዋወሉት? እንጂ አላቸው ደግሞ እኮ ተደዋውሎ መሰዳደብ ነው እንጂ ሌላ ነገር የለም እኮ። እንደውም በቀደም ለተከታታይ 3 ቀን መብራት ጠፍቶ ቤት ውስጥ ማየ ልታብድ ደርሳ ዝም ብላ ስትነጫነጭ፣ ዝም ብላ ስትሳደብ፣ በቃ ያንተን እናት ካላገኘች እንዲህ ስታብድ ነው የምትውለው። እንደማየ ነች አይወሷ ራሱ ካላገኘች ስትነጫነጭ ነው የምትውለው። አንተ እዝራ ስልኩ አልተነሳም ወይ? ያው ተነስቷል። ለያናግሪያት። እሺ በቃ ቻው። እሺ ቻው። እማዬ ነይ ያው አናግሪያት። የት አለች? አንቺ ደንቆሮ፣ አንቺ ሰይጣን! ወይ ሰይጣን ናት። ማን እንደሆነች የታወቀ ነው።